ወይ ጄሪዬ የ4 ሚሊዮን ብር መኪና ልገዛ ብዬ 100 ሺህ ብር ጎደለኝ። እስኪ ላክልኝ። እሺ አካውንት ላኪልኝ። በጣም ነው ማመሰግነው። ችግር የለውም። ቆይ የምን አካውንት ነው የምታስልከው? ጄሪ መኪና ልትገዛ ብር ጎሏት ነው ላክልኝ ብላኝ። ከየት አመጣች? ቆይ አንተ ትናንትና 50 ሺህ ብር ጠይቃት የለኝም ብላ አልነበር እንዴ? ብላኛለሽ፣ ግን እኔ እንጃ በቃ። እና ምን ታስባለህ? ትልክላታለህ? አው ልክላታለሁ። አምናኝ አይደል ጠየቀችኝ። ግን አንተ ተጠራጥረ ነበር። አንተ የጠየቅከው እኮ የምር ጎሎ ነው፣ ነገ ለማይተካ ችግር። እሷ የጠየቀችህ ነገም ከነገ ወዲያም የዛሬ ዓመትም ለሚደርስ ነገር ነው። ለእንደዚህ አይነት ጉዳይ አለው ደርስልሻለሁ ማለት እንደ ደግነት አልቆጥረውም። የኔ ነገር አልተሳካም። በቃ አሁን እሷ ይሳካ። ትላንት የለኝም ብላ ዛሬ ኬታ መጣሽ ብዬ መጠየቅ አልችልም። በቃ እኔ እንደዚህ ነው የተሰራሁት። ደስ ካላቸው ጋር ደስ እንዲለኝ። ባቢ ይሄ ህይወት ነው። ቲክታክ ላይ እንደምትሰራው ድራማ ሁል ጊዜ የታሪኩ መሪ ተዋናይ መሆን አትችልም። ህይወት ባማሩ ቃላት አትመራም። የተጨመላለቀ እውነታንም ይዘህ እንድትኖር ነው የምታስገድድ። መጥላት ባትችልም መተው ልመድ። እሺ ከማለት ይልቅ እምቢ ማለት ክብር እንዳለው በድራማክ ላይ